እዚህ ላይ የምናየው ስለ ኤችቲኤምኤል ስታይል ይሆናል ማለት ነው። ስለዚህ ዌብሳይታችን እየሰራን እስካሁን እዚህ ደርሰናል። መጀመሪያ ሆም ፔጁ ይሄ መምሰል አለበት ብለን ነበር። ይሄ ለመምሰል የቀረው ነገር ኮለር እና እነዚህ ቦርደሮች እና ሆሪዞንታል ላይ ነው የቀረው። ስለዚህ ሆሪዞንታል ላይ እናደርግለት ማለት ነው። ሆሪዞንታል ላይን የት ነው የገባው? እዛ ላይ ምን እናደርጋለን? እዚህ ላይ አንድ ሆሪዞንታል ላይ እናስገባለን ማለት ነው። ኤችአር ታግ ማለት ሆሪዞንታል ላይን ማለት ናት። እና እዚህም አንድ ሆሪዞንታል ላይ እናስገባለን። ኤችአር ሴፍ እና ሆሪዞንታል ላይኑ ገብተዋል። አሁን የቀረን የነዚህ ቦርደሮች እና ከለር ብቻ ነው የቀረን እንጂ እየጨረስን ነው የዚች ዌብ ፔጅ አሰራር ማለት ነው። ስለዚህ ከለር ለመቀየር ምንድን ነው የሚያስፈልገን? ሲኤስኤስ የሚባል ራሱ የቻለ አንድ ኮርስ አለን። ከሱ በፊት ግን እኛ አንድ አትሪት ብቻ እንማራለን። ምን የሚል አትሪት? ኤችቲኤምኤል ስታይል የሚል ለዚህ የሚያግዘን ማለት ነው። ኤችቲኤምኤል ስታይሊንግ The HTML style attributes is easier to add styles to elements such as color, font, size and more. HTML style ማለት አንድ የኤችቲኤምኤል ኤሌመንት አለ። ለዛ ኤሌመንት ኮለሩ፣ ፎንት ሳይዙ፣ ሳይዝ፣ ባክግራውንድ ከለር ኤንድ ሌሎች ልንቀይረው ካሰብን እቺ አትሪት እንጠቀማለን ማለት ነው። ስታይል የሚል አትሪት ተጠቅመን አንድ የኤችቲኤምኤል ኤሌመንት ኮንተንት ይዘቱ ወይም ፎንት ሳይዙ ወይም ፎንት ፋሚሉ መቀየር ከፈለግ እቺ ስታይል ተጠቅመን ልንቀይረው እንችላለን ማለት ነው። ስለዚህ ወደ ኤችቲኤምኤል ኤሌመንት አድ አድርገን ያኛው ስታይሉ መቀየር እንችላለን። ታግ ኔም ስታይል እቺ ኢኳል አሳይመንት አለች። ፕሮፐርቲ ሁለት ነጥብ ቫልዩ እና ሴሚኮለን የሚል ይሄን ያለን። ስለዚህ ታግ ኔም ማለት የኤችቲኤምኤል ታግ ኔም ስም ናት። እቺ ማለት ኤች ነው፣ ፒ ነው፣ ኢሜጅ ነው የሚል ለሱ ሪፕሬዘንት የምታደርግ ናት። እቺ ታግ ኔም ማለት እቺ ስታይል ደግሞ ምን ዲዛይን እናደርግ የሚል ለብሮዘር ትነግረዋለች ማለት ነው። እና እቺ ኢኳል አሳይመንት ደግሞ እቺ ፕሮፐርቲ እና ስታይል የምታገናኝ ማለት ነው። ከዛ ፕሮፐርቲ ደግሞ ዋት ዩ ዋንት ቱ ቼንጅ የሚል ሚኒንግ ያለው እኛ ምንድን ነው የምንቀይረው? መቀየር የፈለግከው ምንድን ነው? ይሄ ስታይል የሚል ዲዛይን ላደርግ ነው ብሎ ለብሮዘር ነግሮታል። ለብሮዘር ከነገረው ስታይል የሚል ምንድን ነው ስታይል የምታደርገው የፈለግከው የሚል ፕሮፐርቲ ደግሞ ጥያቄ ይጠይቃል ማለት ነው። አንተ መቀየር የፈለግከው ምንድን ነው? እዚህ ላይ መልስ ይመልሳል። ምን ቫልዩ ምንድን ነው? ከለር ነው፣ ሳይዝ ነው የሚል መልስ እዚህ ላይ እናገኛለን። ይህ ሁለት ነጥብ ትርጉሙ ምንድን ነው? ለፕሮፐርቲ እና ቫልዩ እንደ ሰፓሬተር ነው፣ መለያ ናት። እና እቺ ደግሞ የአንድ ሙሉ ሀሳብ እዚህ ጨርሰናል ማለት ነው። መቀጠል ከፈለግን ከዚህ ሌላ ነው የምንጽፈው። ከዚህ ሴሚኮለን ቀጥለን ነው ፕሮፐርቲ እና ቫልዩ እያስገባን የምንቀጥለው እንጂ እዚህ ላይ አንድ ሰንተንስ ጨርሰናል ማለት ነው። እንደ ሰንተንስ በመጨረሻ ላይ አንድ ሰንተንስ ጽፈን መጨረሻ ላይ ፉል ስቶፕ ነው የምናስቀምጠው። እዚህ ላይም አንድ ሀሳብ ከጻፍ እቺ ሴሚኮለን እናስቀምጣለን ማለት ነው። እና ይሄ ኳትስ ምንድነው? ለሲኤስኤስ ሆልድ የሚያደርግልን የኤስኤስ ፕሮፐርቲ እና ቫልዩ ሆልድ አድርጎ የሚይዝልን ነው። እንደ ኮንቴይነር ነው ይሄ ኮትስ ማለት ነው። ታግ ኔም this is the name of the HTML element you want to style ማለት ኔም ነው። የኤችቲኤምኤል ኤሌመንት ኔም ነው እዚህ ላይ የምናስገባው ታግ ኔም ማለት ነው። ስታይል this is an attribute ነው። ዲዛይን ማድረግ የፈለግነው ነገር ለመስራት የምትጠቅመን አትሪቢዩት ናት እቺ ስታይል የምትባል። በምን ላይ ነው እቺ ስታይል? ሲኤስኤስ ውስጥ። ሲኤስኤስ ማለት
ካስኬዲንግ ስታይል ሺት የሚል ነው። እሱ ራሱ የቻለ አንድ ኮርስ ስለሆነ በኋላ እንመለሰዋለን። እቺ ከሲኤስኤስ አንዲት አትሪት ወስደን ነው እየተጠቀምንበት ያለን እዚህ ላይ ኤችቲኤምኤል ውስጥ ማለት ነው። ፕሮፐርቲ ዚስ ኢዝ ኤ ስፔሲፊክ ፊቸር ዩ ዋንት ቱ ቼንጅ። ይሄ አንድ ለየት ያለ ክፍል ነው። ለየት ያለ ክፍል ማለት እኛ መቀየር የፈለግነው ባክግራውንድ፣ ከለር፣ ፓዲንግ፣ ማርጂን፣ ቦርደር የሚል ብዙ ፕሮፐርቲ አለው። ከነሱ አንድ መርጠን መቀየር የፈለግነው ነገር ነው የምንቀየረው እዚህ ላይ ማለት ነው። ይሄ ፕሮፐርቲ ጥያቄ ያቀርባል። ቫልዩ ደግሞ ፕሮፐርቲ የጠየቀው መልስ ይሰጣል። ቫልዩ ማለት this is the setting or the answer you want to give to property ለፕሮፐርቲ መልስ የምንሰጥበት ወይም የምናስተካክልበት ሴቲንግ ማለት በሞባይላችን ላይ የሆነ ነገር ካለ የምናስተካክልበት ነው። ወደ ሴቲንግ ገብታችሁ ነው የምታስተካክሉት እናንተ ሞባይላችሁ ውስጥ ገብታችሁ ለምሳሌ ብራይትነስ ሴቲንግ ገብታችሁ ዲስፕሌይ የሚል አፕና ዳውን አድርጋችሁ ማስተካከል ትችላላችሁ። ስለዚህ ቫልዩ ሴቲንግ ነው። ለባክግራውንድ ከለር ማስተካከያ ናት። ለከለር በዚህ ማስተካከል እንችላለን። ለሳይዝ እንደዚህ ማስተካከል እንችላለን። ፓዲንግም እንደዛ፣ ኦሪጂንም እንደዛ፣ ቦርደርም እንደዛ እያደረግን ማስተካከል እንችላለን። ስለዚህ እቺ ቫልዩ ማለት እንደ ሴቲንግ ናት ማለት ነው። እዚህ ላይ መተን አንድ ፓራግራፍ እንስራ። አይ አም ሬድ። ኦኬ ሌላ እንስራ። እዚህ ደግሞ አይ አም ብሉ። እዚህ ላይ ደግሞ ሌላ እንጨምር። አይ አም ግሪን ብዬ ጽፌያለሁ። ማለት እኔ ግሪን ነኝ፣ እኔ ብሉ ነኝ፣ እኔ ሪድ ነኝ ብዬ እዚህ ጽፌያለሁ። እቺ ፒ ያልናት ታግ ኔም ያልናት ፒ ታግ ማለት ነው። ለዚህ ሙሉ ኢለመንት ስም ናት ማለት ነው። ስለዚህ ምን እናደርጋለን? ሁሌም አትሪት ስንጽፍ በመጀመሪያ ታግ ነው የምንጽፈው ብለናል ከዚህ በፊት። ስለዚህ በመጀመሪያ ታግ ስለምንጽፍ ስታይል ብለን እንጽፋለን እና እዚህ ላይ ምን እናስገባለን? ከለር እናስገባ። እቺ ስታይል ናት። እዚህ ላይ ምንድነው የምናስገባው? ፕሮፐርቲ። ፕሮፐርቲ ኢንስቲድ ኦፍ ፕሮፐርቲ የምናስገባለን እዚህ ከለር። ከለር ምን አይነት ከለር ምንድነው ያልኩት? ይሄ ሬድ ነው። ሬድ ሬድ እዚህ ላይ እንደዛ እዚህ ላይ እሺኛው የምናርጋት ብሉ ብሉ፣ እሺኛዋ ግሪን ግሪን፣ ከዛ ሴቭ። ይሄኛው ከኢሜጅ በላይ ስላደረገው ነው። ከኢሜጅ በታች እናድርገው። ይሄ እንደዚህ አድርገን እንወስደውና ከኢሜጁ በታች ማድረግ አለብን። እዚህ ላይ እናስገባ። አም ሬድ፣ አም ብሉ፣ አም ግሪን የሚል ከለሮች ዲስፕሌይ ሆነዋል። ስታይል ሲል ብሮዘሩ አንደርስታንድ የሚያደርገው ኦኬ ይሄ ዲዛይን ሊያደርግ ነው፣ ከለር ሊቀይር ነው፣ ኦኬ ይሄ ፎንት ሳይዙ ሊቀይር ነው፣ ኦኬ ይሄ ባክግራውንዱ ሊቀይር ነው፣ ወይም ደግሞ የሌተሮች አቀማመጥ ሊያስተካክል ነው ብሎ አንደርስታንድ ያደርጋል ማለት ነው ብሮዘር ማለት ነው። ስለዚህ እነዚህ እንደዚህ አድርገን ጽፈናል ማለት ነው። ስታይል ማለት እቺ አትሪት ናት። ይሄ ደግሞ የነዚህ ሁለቱም ማገናኛ አሳይመንት ናት ማለት ነው። ከለር ማለት ፕሮፐርቲ ነው። ይሄ ሁለቱም ነጥብ ደግሞ በከለር እና በፕሮፐርቲ እና በቫልዩ መካከል ሰፓሬት የምታደርግ ነው። ለሁለታቸው የምትለይ ማለት ነው። እቺ ሁለት ነጥብ ማለት ነው። ይሄኛው ደግሞ ፉል ስቶፕ ማለት ነው። ሰንተንስ አንድ ሰንተንስ ላይ ስንጽፍ እንደ ፉል ስቶፕ ማለት ናት እቺ፣ ወይም ደግሞ እንደ አራት ነጥብ ወደ ግዕዝ ቋንቋ ከመጣ እንደ አራት ነጥብ ማለት ናት እቺ ሰሚኮሎን ማለት ነው። ይሄ ኮትስ ደግሞ እነዚህ ኮቶች እንደ ኮንቴይነር ማለት ነው። ኮንቴይነር ማለት እቃ ሰብስቦ ነው የሚይዝልና ይሄ ደግሞ ለስታይል ለፕሮፐርቲ እና ለቫልዩ ኮንቴይን አድርጎ ሰብስቦ የሚይዝልን ማለት ነው ኮትስ ማለት። ስለዚህ
ስለ ስታይል ከለር ይሄ ካልን ወደ ቀጣይ እንሂድ። ስታይል አትሪቢዩት የሚል ተጠቅመን እነዚህ እንዴት አድርገን ነው ወደ ቴብል ሴሎች በቦርደር ውስጥ የሚገቡት ወይም ወደ ቦርደር ውስጥ የምናስገባቸው እነዚህ ሴሎች የሚል ነው። ኦኬ እዚህ ላይ መጥተን ስታይል ዳር ብለን ኮላፕስ እንለዋለን። ማለት ቦርደሩ አንድ ላይ እንዲሰበስብልን ነው። ኮላፕስ ያለው በተንተን ያለው ቦርደር በአንድ ላይ ተሰብስቦ እንዲገባልን ነው እንደዚህ እያደረግን ያለን። እዚህ ላይ ደግሞ ባክግራውንድ እናስቀምጣለን። ምን ብለን ስታይል ባክግራውንድ ከለር ነው የፈለግነው እኛ። ምን አይነት ከለር ሊሆንልን? ግሪን ላድርገው። ግሪን። እዚህ ላይ መጥተን ደግሞ ምን እንጽፋለን? ቦርደሩ ማለት ስታይል ቦርደር 1 ፒኤክስ ሶሊድ ማለት ይሄ 1 ፒኤክስ ያልነው ሳይዝ ነው። የቦርደር ሳይዝ ነው። እዚህ ላይ ደግሞ ሶሊድ ያልነው ዶትድ አለ ዳሽ ዳሽም የሚባል አለ። ስለዚህ ከነሱ ለመለየት ነው። ይሄ ሶሊድ ያልኩት 1 ፒኤክስ ያልኩት ደግሞ ሳይዙ 1 ፒኤክስ እንዲሆንልን ማለት ነው። ከዛ ሰፋ እንዳይልልን ወይም ደግሞ በጣም ያነሰ እንዳይሆን ፊክስድ የሆነ ቫልዩ ነው የሰጠነው ማለት ነው። እቺ ኮፒ ላርጋት ሁሉም ተመሳሳይ ስለሆነ መተን ፈስት መተን ፈስት እዚህ መተን እዚህ ላይም እንደዛ ቴብል ውስጥ እዚህ ላይም አስገብተናል። ኮለፕሽን ቴብል ውስጥ ስኪል ውስጥ ወርክ ኤንድ ኤክስፒሪየንስ የሚልም አስገብተናል። ለባክግራውንድ ከለር የሰጠነው ለማን ነው? ለዚህ ብቻ ናት። ለሮው ብቻ ናት። ታይትል ሮው የምትል ይሄ ብቻ ናት የሰጠነው፣ ሌላ አልሰጠንም። ስለዚህ ሴቭ አድርገን ራን አድርገው ዲስፕሌይ ሲሆን እንደዚህ ሆነ ማለት ነው። ስለዚህ ቴብል ውስጥ ገብቷል። እኛ የሰራነው ስራ በቴብል ውስጥ አሁን ገብቷል ማለት ነው። እስካሁን አልገባም ነበር። እንዴት አድርገን ነው ያስገባነው? እንዴት ብለን ነው ያስገባነው? ይሄ ቦርደር ስታይል ተጠቅመን ከዛ ቫሊ ደግሞ 1 ፒኤክስ እና ሶሊድ የሚል ተጠቅመን ነው እንደዚህ ያደረግነው። ለምሳሌ እንሂድ አንድ ላሳያችሁ። እዚህ ላይ እናደርጋለን መሰላቸው ዳሽ ላርጋት ይህም ዳሽ ላርጋ ዳሽ ሴቭ ለብቻዋ እቺ ዳሽ ሆነች። እያያችሁ ነው። ከዚህኛዋ እስከዚህኛዋ ዳሽ ሆናለች ማለት ነው። እቺም ዳሽ ዳሽ የሚል ቦርደር ላይ ሶሊድ አይደለም የሆነው። ሴሎች በዳሽ ዳሽ ቦርደር ውስጥ ነው የገቡት ማለት ነው። ስለዚህ እናርጋቸው ሴቭ ወደ ነበረበት ተመልሰዋል ማለት ነው። እዚህ ላይ ያላስገባ ነው ምን አለ? ከዛ ከዚህ ስናወዳድረው ያልገባ የትኛው ነው? ኤች ብቻ ናት ያልገባት ማለት ያልገባች ወደ ቴብል ውስጥ ያልገባች ማለት ወይም ቦርደር ያልተደረገላት ኤች ናት ኢሜጅ ውስጥ ያለች እና ተስፋዬ ኤች ኤ የሚል ጽሑፍ ያለው ማለት ነው። ስለዚህ ይሄም እንደዛ ነው የምናስገባው እንደ ቅድሙ ማለት ነው። እዚህ ላይ ምን ልነግራቸው ፈልጌያለሁ። እቺ አንድ ፔስቲሳይድ የምትባል ኤክስቴንሽን አለች። እቺ ኤክስቴንሽን ጎግል ክሮም ገብታችሁ ሰርች አድርጋችሁ ፔስቲሳይድ የምትል ናት። ሰርች አድርጋችሁ አድ አድርጓት ወደ ኤክስቴንሽናችሁ ወደ ጎግል ክሮም ኤክስቴንሽን አድ አድርጓት እና እንደዚህ ቴብል ውስጥ ነው ከቴብል ውጭ ነው የሚል ማየት ትችላላችሁ ማለት ነው። ይሄ ቴብል ውስጥ ነው። ለእኛ ዲስፕሌይ አይሆንም፣ ግን በዛኛው በእቺ ኤክስቴንሽን ተጠቅመን ቴብል ውስጥ መሆኑ እያየን ነው። እንደዚህ አይ አም ሪድ የሚል ምንም ሆሪዞንታል ላይ ነው፣ ቴብል አይደለም።
ይሄ ግን ቴብል ውስጥ ነው። እቺ ቴብል ውስጥ ናት። ኢሜጇ ቴብል ውስጥ ናት። ይሄ ጽሁፉም ቴብል ውስጥ ነው የገባው። አንድ ቴብል ውስጥ ይሄ ቦርደር ነው። እያያችሁት ነው። እየታያችሁ ነው። ይሄ ቦርደር ውስጥ ነው። ስለዚህ እቺ ፐስቲሳይድ ማለት ቴብል ውስጥ ነው ወይም አልሆነም የሚል ዲስፕሌይ ለማድረግ የምታግዘን ናት። ስለዚህ ይሄ ቦርደር ውስጥ ገብተዋል እና ይሄም ወደ ቦርደር ውስጥ እንክተተው። እቺ ኢሜጅ እና ኢሜል ወደ ቪኤስ ኮድ እንመለስ። እዚህ ላይ ምን እናደርጋለን? እንደ ቅድሙ ቴብል ውስጥ እዚህ ላይ እናደርጋለን። ስታይል ብለን ቦርደር ብለን ኮላፕስ ኢንተር እንለዋለን። ኦኬ እዚህ ላይ ሁለት ሴል ነው ያለን። እዚህ ላይ መጥተን ስታይል ብለን ቦርደር እና ዋን ኤክስ ሶሊድ እንደ ቅዱም ተመሳሳይ ስለሆነ ነው እና እቺ ለኢሜጇ ብቻ ነው ቦርደር ውስጥ የምታስገባል። እዚህ እቺ ኮፒ አድርገን እዚህ ላይ እቺ ደግሞ ለዚህኛው ሴል ብቻ ነው የምታደርግልን ማለት ነው፣ ቦርደር ውስጥ የምታስገባልን። ስለዚህ ሁለት ሴሎች አሉ እዚህ ላይ እነሱም በቴብል ውስጥ ገብተዋል ማለት ነው። ስለዚህ ሴቭ ራን ይሄ ይመስላል ማለት ነው። በቴብል ውስጥ ገብተዋል እነዚህ ማለት ነው። ስለዚህ ምንድነው የቀረን እዚህ ላይ ውስጥ ይሄም ቴብል ውስጥ ገብተዋል፣ እነዚህም ቴብል ውስጥ ገብተዋል። እኛ ከዚህ ለመመሳሰል ከለር ብቻ ቀር ነው የቀረን። ስለዚህ እዚህ ላይ መጥተን ቦዲ ውስጥ ባክግራውንድ ከለር እናስገባለን ማለት ነው። እዚህ ላይ ከዚች ልዩነቷ ምንድነው? ባክግራውንድ ከለር አለው። እዚህ ላይ ደግሞ እኔ ከለር ጨምር ያለው እዚህ ላይ የለም እና ማጥፋት እንችላለን ማለት ነው። ቲአር ያለው ባክግራውንድ ከለር የሚል ለዚች ብቻ ላይ የሰጠኋት ከለር ነው፣ እሱ ማጥፋት ነው እና እዚህ ላይ ባክግራውንድ ከለሩም እንዴት አድርገን ነው የምናስገባው የሚል እሱን እዚህ ላይ መጥተን እናደርጋለን ማለት ነው። ቦዲ ውስጥ ሄደን ስታይል እንደ ቅድም ስታይል ነው፣ ስታይል ስለምንጠቀም ላይን ኤችቲኤምኤል ኢንላይን ስታይሊንግ የሚባል ነው የአሰራር እኛ የሰራ ነው ያለ ነው። ስለዚህ ስታይል ደን ባክ ግራውንድ ከለር ብለን እንደ ቅድሙ ማለት ነው። እዚህ በራሴ አርጂ ብዬ ከዛ ለሬድ ስንት ልስጠው? 204 ሰጥቼዋለሁ። ለእነዚህ ደግሞ 249 ለዚህም ተመሳሳይ ለዚች ለሬድ 204 ለግሪን 249 ለብሉ 249 ሰጥቼዋለሁ። ስለዚህ ይሄ ሴቭ አድርገን ራን አድርገው ይሄ ይመስላል ማለት ነው። ከለሩ ባክግራውንድ ከለሩ አንድ አይነት ሆኗል። ከዚህ በፊት የነበረው እኛ የሰራ ነው ማለት ነው። እዚህ ላይ በጣም ተጠጋግተዋል። ይሄ ከዚህ ትንሽ እዚህ ላይ ስፔስ ማድረግ ከፈለግን ምን እንጠቀማለን ማለት ፔዲንግ የሚል ፕሮፐርቲ እንጠቀማለን። ስፔስ ይኖረዋል ማለት ነው። እዚህ ላይ መጥተን እናደርጋለን ፔዲንግ የሚል መጥተን ሌፍት ነው በለው ከዛ 10 ፒኤክስ 10 ፒኤክስ ሴቭ ራን አሪፍ ሆኗል ማለት ነው። እዚህ ተጠጋግቶ የነበረ ኢሜጁ እና እዚህ ያለ ጽሁፎች ተጠጋግተው ነበር። ስለዚህ ስፔስ ክሬት አድርጓል በመካከላቸው ማለት ነው። ኤችቲኤምኤል ሲኤስኤስ ማለት በአጭሩ ምን ማለት ነው? ለኛ የሰራነው ስራ እኛ የሰራነው ዌብ ፔጅ ዲዛይን ማድረግ ስታይል ማድረግ መልክ እንዲኖረው ማድረግ ማለት ነው። ማራኪ ሆኖ ዲስፕሌይ እንዲሆንልን የሚያደርግ ኮርስ ነው ሲኤስኤስ ማለት። ከሱ አንድ አትሪቢዩት ተጠቅመን ነው እነዚህ ስታይል ስናደርጋቸው የነበር እነዚህ ስታይል እያደረግናቸው ያለን ማለት ነው። እዚህ ላይ የቀረን ብቻ ምን አለች ኤችቲ የምትል ብቻ ነው የቀረን እና እሱ ደግሞ ቀጣይ እናየዋለን። ስለዚህ አንድ አይነት ተመሳሳይ አንድ ዌብ ፔጅ ሰርተናል። በኤችቲኤምኤል ብቻ ተጠቅመን አንድ ዌብ ፔጅ ሰርተናል። እናንተ ይሄ
እየተመለሳችሁ በራሳችሁ መስራት አለባችሁ እያስታወሳችሁ ማለት ነው። እዚህ ላይ ምንድነው የሰራው ምንድነው የምንጠቀመው? ይኸውልህ ኤችቲኤምኤል ማለት ባይ ዘ ዌይ በጣም ቀላል ነው። ምንም የሚከብድ ነገር የለውም። ስለዚህ እናንተ እየተመለሳችሁ እየደገማችሁ እየደጋገማችሁ በአጭር ጊዜ ልትችሉ ትችላላችሁ ማለት ነው። ምንም የሚከብድ ነገር የለውም። ስለዚህ ለዛሬ የነበረን ፕሮግራም ይሄ ይመስላል። ቀጣይ ደግሞ በሌላ ፕሮግራም እስከምንገናኝ ድረስ ሰላም።